ደግ ሰዎች ለራሳቸው እጅጉን ክፉ ናቸው። ምክንያቱም የሰውን ልብ ላለመስበር ሲሉ ስንት ጊዜ ራሳቸውን ሰብረዋል፣ ስብርብርም ብለው ተቀምጠዋል። ልባቸው እየደማ ልባቸው ቆስሎ ሁሉ ሰዎችን ላለማስቀየም ሲሉ ራሳቸውን ለተለያዩ አደጋዎች ሰጥተዋል። እነዛን ሰዎች ለማስቀየም ስንት ነገር አድርገናል። ምናልባት እነዛ ሰዎች ከኛ ጋር ያላቸው ቦታ የተለየና የተከበረ ላይሆን ይችላል። ምናልባትም እነዚህ ሰዎች ከአላህ ዘንድ የተከበረና የላቀ ቦታ ሊኖራቸው ይችላል። ለይል ቆመው የሚሰግዱ ወደ አላህ የሚያነቡ የተለየ ማንነትና ደስ የሚል ቁም ነገረኛ ህይወት ሊኖራቸው ይችላል። ነገር ግን ከኛ ጋር ሲመጡ አዋርደን አዝግጠን የምናያቸው ሁኔታዎች አሉ። ነገር ግን አላህ ዘንድ የተከበሩ ሊሆን ይችላል። እኛን የሚመስለን ሰው ቁሞ ሲሄድ ጤነኛ፣ ለብሶ ሲሄድ ደግሞ የደላ ይመስለናል። ነገር ግን ሁሉም ሰው አነሰም በዛም ለራሱ ህይወት የሚያስጨንቀውና እጅጉን የሚያሳስበው ነገራቶች አሉ። ምናልባት ለነዛ ሰዎች አላህ መልካም ነገራቶችን እንዲያመቻችላቸው በዚሁ አጋጣሚ ለምነዋል። ድሮማ የነበረን ማንነት እጅግ ውድና እጅግ የሚያስደስት ነበር። ሴት ልጅ በሴትነቷ ታፍራና ተከብራ ትኖራለች። ወንድም ደግሞ ለስራው ታማኝ፣ ቤተሰቦቹን ጧሪ ነበር። ዛሬ ላይ ግን እርድና የሚባለው ነገር መጣና እርድናን ካላግባቡ ተረዳ ነውና ሱሪን ዝቅ አድርጎ ታፋ ላይ አስሮ አስፓልት እየጠረጉ እንደዚሁም ደግሞ ጫትን በጉያችን ይዘን የሚሄዱ እርድና ተባለና ህይወታችን ተመሳቃቀለ።